ተከላካዮች በጭንቀት ይወጠራሉ፣ አሰልጣኞች በስትራቴጂ ይጨነቃሉ። ነገር ግን የሁል ጊዜ ፈገግታ ከፊቱ የማይጠፋው ብራዚላዊ መላው ዓለም ያስገረመው ጨዋታውን ወደ ቀልድና ወደ ንጹህ ጥበብ በመቀየር ነበር። ሮናልዲኒዮ እግር ኳስ እንደ ከባድ ጦርነት አልተጫወተም። ተቢዎቹን እያሳቀ እየቀለደባቸው ግን ደግሞ በሚያምን ስማርትነት ሜዳ ላይ ይቀጣቸው ነበር። ሮናልዶ ዲያሲስ ሞሬራ ወይም ሮናልዲኒዮ ጋውቾ በፖርቶ አልጌሪ ጎዳናዎች ሲያ እግር ኳስ ለእርሱ መጫወቻ ብቻ አልነበረም። ከውሻ ጎር ጭምር እየተጫወተ ያዳበረው በጠባብ ቦታ የመንሸራሸር ስማት በኋላ ላይ ዓለም ያስገረመው ኖሎክ ፓስ፣ ሌላ ቦታ እያዩ ኳስ መስተላለፍና ኢላስቲኮ የተባሉ ድንቅ የቴክኒክ ፈጠራዎች ሰጠው። እርሱ ሜዳ ውስጥ ሲገባ ተራ ተጫዋች ሳይሆን ኮች የሚሽር ጠንቋይ ምስል ነበር። ብዙዎች የእርሱን ፈገግታና በጨዋታ መሃል ማሾፍ የቁም ነገር ማነስ አድርጎ ይመለከቱ ነበር። ነገር ግን ያ ፈገግታ ተከላካዮችን የማደንዣዣ ትልቁ መሳሪያው ነበር። ሜዳ ላይ ውስጥ ሲሮጥ ጭንቅላት የሌለው የሚመስለው ይህ ጥበበኛ በእውነት ግን እያንዳንዱ ሰንቀን በጥንቃቄ የሚያሰላ ተከላካዮች ጨምሮ 3 እና 4 እርምጃ ቀድሞ የሚራመድ የተወጠለት አዳኝ። የእርሱ ትልቅነት ሙሉ በሙሉ የጎላ በባርሴሎና ቤት ከሳሙኤል ኤቶ ጋር ሲጣመር ነበር። ሮናልዲኒዮ በፈገግታውና በማይታመን ኳስ ቁጥጥሩ መላው የተከላካይ መስመር ወደሱ ሲሳብ ካሜራናዊ አቦሾማኒ ኤቶ ክፍት ቦታውን ያገኝ ነበር። ሮናልዲኒዮ በአይኑ ወደ ግራ እያየ በማራኪ ምት ኳሳ ወደ ቀኝ ለኤቶ ሲያቀብል ተከላካዮች በድንቃቴ ይቆሙ ነበር። ይህ ሁለቱ ቅንጅት እግር ኳስን ወደ ላቀ ሳይንስ ቀየረው። በኳንተም ፊዚክስ ሁለት የተለያዩ ኃይሎች ተደምረው ከተራ ድምር በላይ የሆነ ግዙፍ ኃይል የሚፈጥሩበት ህግ አለ። የሲነርጂ ይባላል። በሜዳ ላይ 1 ሲደመር 1 ከ3 በላይ የሚሆነው እዚህ ጋር ነው። ሮናልዲኒዮ የላቀ የአንጎል ፈጠራ ወይም ኒውሮፕላስቲሲቲ ሳሙኤል ኤቶ ንጹህ ፍጥነትና አልበገርነት ጋር ሲቀላቀል ሂሳባዊ ስሌቶች በሙሉ ፈረሱ። የሮናልዲኒዮ ትልቁ ጉልበት ጡንቻው ሳይሆን ከተከላካዮች አእምሮ ቀድሞ የሚራመደው ይህ የላቀ አንጉሉ የማሰላሰል ውጤት ነበር። ተከላካዮች ገና መስመር ሳይዙ እርሱ ጨዋታን በሳቅና በደስታ አሳልቶ ጨርሶት ነበር። ህይወት በቁም ነገርና በጭንቀት ስትወጥር የሮናልዲኒዮ ታሪክ ሌላ ታላቅ ንጽፍ ዓለም ሚስጥር ያሳያል። የንዝረት ህግ ወይም ሉፍ አትራክሽን መሰረት በፈገግታና በደስታ የማትሻገረው ድል ማትነዳው የጭንቀት ተራራ የለም። ሮናልዲኒዮ ተራራ የሚያክልን መከራ፣ ግፊትና ጭንቀት በትንሽ የፊት ፈገግታ መሻገር እንደሚችል ያስተማረ የምድር ላይ ብቸኛ ኮከብ ነው። ዓለም ጎዳናዎች ሚሊዮኖች እግር ኳስ በጥንካሬ ያለፉ፣ እርሱ ግን በደስታ ከታሪክም በላይ ሆነ። ዓለም ሊያስቆም ያልቻሉ የፈገግታ የደስታና የእግር ኳስ ኮከብ ነው። መልካም አንድሮሜዳ ፖድካስት። Ronaldinho tá um pouco mais atrás. Olha só o lençol, que beleza! Gol!